አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና አሚን። እንግዲህ ያልጠበቅኩት ነው፣ ዱብዳ ነው። እኔ ራሴ እንደ ታዳሚ ነው የምቆጥረው። ከሁለት ቀን በፊት ነው የነገሩኝ። ስለዚህ ብዙ ጊዜ ስንጠብቅ ነበረ። እንግዲህ ታሁን በኋላ እንዳውም አልተቻለም ብዬ ወደ ተስፋ ወደ መቁረጥ ሂጄ ነበር። አልሐምዱሊላህ ረብል ዓለሚን የዛሬው ልዩ ነው። እንግዲህ እኔ እስከዛሬ ያው ለህይወቴ በጣም ሳሳ ነበር። ቅድም ሀጂ እንዳሉት ታሁን በኋላ ሞትም አልፈራም። ምክንያቱም ያው የማይሞት አሻራ አስቀምጫለሁና ማለት ነው። ለህዝቤ፣ ለሀገሬ፣ ለወገኔ እኔ ተሞትኩ በኋላ የሚያገለግል ቅርጽ በመተዌ ከፍተኛ ነው። ቃል የሚገልጸው አይደለም ስሜት ማለት ይቻላል። ባለፉት 2 ዓመታት በጤና ማጣት ምክንያት ከብዙ ነገር ርቀው እንደነበር የገለጹት ሼህ ሰይድ አህመድ ሙስጠፋም አላህ ሁለተኛ እድል የሰጠኝ ይህንን ሊያሳየኝ ነው ሲሉም ደስታቸውን ገልጸዋል። ያለፉት 2 ዓመታት ላይ ከፍተኛ ያው ሞት አፋፍ ላይ ነበርኩ በአንድ ወቅት እና ካሁን በኋላ ድናለሁ የሚለው እንደ ዘበት የሚታይ ነገር ነበረ። ከዛ ተመልሶ አሁን እንደገና እንዲህ አይነት ነገር የስራ ውጤትን ማየት አዲስ እንደመወለድ ነው የሚቆጠረው። አዲስ እንደተወለድኩኝ ምናልባት አሁን በኋላም አላህ እድል ከሰጠኝ ተጨማሪ አገልግሎት ይሰጥ ይሆናል። ለአላህ የሚያቅተው ነገር የለምና የሚል ስሜት ዘርቶብኛል ማለት ይቻላል። አሁን ይሄው መሻይኾቹ ደጋግመው ያሳወሱትና አደራ ያሉትም ይሄን ነው። እኔም ያንኑ ነው የምደግመው። እንግዲህ ሰው የራሱን ድርሻ ከተወጣ በኋላ ምግብ አዘጋጅቶ ጠርቶ ታቀረበልህ ተዛም አልፎ ታጎረሰህ በኋላ አሉጥም ታልክ ማን ነው ተጠያቂው? እና አሁን ሰዎች ምክንያት የላቸውም። ካሁን በኋላ ፈለጉበት ሆነው ማየት መከታተል የሚችሉበት ሁኔታ። ይሄ ደግሞ የማንም ድርሰት የማንም ዝግጅት አይደለም። ተዓለም ጌታ የመጣ የጌታ መልእክት ነው። የማይሞት ዘላለማዊ ህይወት የሚያወርስ ስለሆነ ይህንን አላህ ሱብሓነሁ ወተዓላ ፍቃዱ ሆኖ በእኔ አማካይነት አደረገው እንጂ እኔ እንደዚህ ማድረግ እችላለሁ ብዬ አላስብም ነበረ። ስለዚህ ይህንን ትልቅ ውጤት ነው እንግዲህ አላህ ሱብሓነሁ ወተዓላ በጌታም በኩል ልናደርገው የሚችለውን ትልቅ አደራ እንደተወጣን ነው የሚሰማን። በህዝባችንም በኩል ደግሞ ያው ይህንን ድርሻ አበርክተን መሄዳችን በጣም ትልቅ እርካታና እፎይታ የሚሰጥ ነገር ነውና ሁሉም ሰው ለራሱ ብሎ እንትን ይበል። ለራሱ የሚያስብ ሰው ሁሉ የጌታን መልእክት በቀላሉ ስራ ቦታ ሆነ በመንገድ ሆነ መኪና ላይ ሆነ ፈለከው ቦታ ሆነ ማዳመጥና ያን ነገር ከሰማው ነገር አንድ ነገር እንኳን ስራ ላይ ብታውል ትልቅ ውጤት ነው የሚሆነውና ይሄ ህዝቦች እንደዋዛ ፈዛዛ ሰው ያለፋበት ነገር በቀላሉ እጁ በሚገባ ጊዜ ዋጋ ይሰጠው እንደቀላል ነው የሚያየው ማለት ነው። እና ይሄ በዙ እንግዲህ በመማርም በማስተማርም ወደ 50 ዓመት በላይ ነው ያሳለፍነው። ይሄ ሁሉ እንግዲህ የተደከመበት አላህ ሱብሓነሁ ወተዓላ ራሳችንም ጠቅመን ደግሞ ሌላ ወገኖቻችንም ማበርከት አለብን በሚል ስሜት ስለሆነ ይሄ እያንዳንዱ ሰው ግምት ሊሰጠውና የአላህ የሰጠውን እድል ተጠቅሞ ነገ ለውጤት መብቃት፣ ካልሆነ ግን ያው ነገ አላህ ፊት ይጠየቃል። እንዲህ አይነት እድል ሰጥቼ ነበር ምን አደረግከው የሚል ነገር ይመጣል ማለት ነው። ሰው ከሶስት ነገር ሳይጠየቅ ኬላ አልፎ መሄድ አይችልም ይላል የነቢዩ ሐዲስ አለይሂ ሰላቱ ወሰላም። ወይም 4 ነገር። እነዛ ነገሮች ምንድናቸው? አንደኛ አን ዑምሪሂ ፊማ አፍናሁ፣ እድሜ ይሰጠዋል። እንግዲህ አላህ አንዳንዱ ሰው 70-80 ዓመት ተዛም በላይ የሚቆይ አለ። ረጅም እድሜ ሰጥቶ ሲያበቃ በዛ በረጅም እድሜ ምን ሰራ ምን ገበየ የሚለው ነገር ይጠየቅበታል ማለት ነው። እንደገና በተለይም አንሸባቢ በወጣትነት እድሜ በአፍላ ጊዜ ደግሞ ሁሉ ነገር መስራት ትችላለህ። ያንን ወርቃማውን የወጣትነት ጊዜ በምን አሳለፍከው ብሎ ይጠይቅሃል ማለት ነው። ከዛ ገንዘብ ሰጥቶ ከሆነ ደግሞ ገንዘቡን ከየት አመጣው እንዴት አፈራኸው፣ በሐላል መንገድ እኔ በፈቀድኩት በወደድኩት መንገድ ነው ወይንስ ብሎ ይጠይቅሃል ማለት ነው። እንደገና ደግሞ ይህንን መልስ ከተሰጠህ ወዴት አወጣኸው ከየት አመጣኸው ተብሎ እንደገና ወዴት አወጣኸው ተብሎ ይጠየቃል ማለት ነው። እና ወአን ዒልሚሂ አሁን ይሄ ነው የተፈለገው። እውቀት ደግሞ አላህ የሰጠው ሰው ያንን እውቀትን ማዛ አሚለ ቢሂ ምን ሰራህበት፣ ያወቀውን ነገር ተጠቀምክበት ወይ፣ ስራ ላይ ዋልከው ወይ፣
ለወገኖችህስ አካፈልክ ወይ የሚል ጥያቄ ይጠብቀዋል እያንዳንዱ ሰው ማለት ነው። ስለዚህ እንግዲህ አላህ ፈቃዱ ከሆነ በተወሰነ ደረጃም ቢሆን የጌታን መልእክት ወደ ሰዎች እንዲደርሱ ጥረት አድርገናል እስካሁን ማለት ነው። ይህን ነገር ደግሞ ተቀብሎ በጸጋ የተጠቀመ ሰው አላህ ያደለው ይሆናል። ካልሆነ ደግሞ ለምንድን ነው ድሉን አመቻችቼ እጅ አስገብቼልህ እያለ ሳትጠቀም ቀረህ የሚለው ጥያቄ ይጠብቀናልና ስለዚህ ይህንን ሁሉም ሰው በሚገባ ሊያስበውና ሊጠቀምበት ይገባል ነው። አሁን የሲራ መልእክት አለው የነቢዩ ህይወት ታሪክ፣ እንዲሁም ደግሞ ያው በተገኘው አጋጣሚ ሁሉ ተውሂድን ያንጸባርቃል። የአላህን ማንነትና ምንነት በሚገባ በተገኘው አንቀጽ ሁሉ እሱን በደንብ ተርኪዝ አድርጎ ትኩረት ሰጥቶ የሚሰበሰው ተውሂድ ላይ ነው። ምክንያቱም ተውሂድ ካልተጠናከረ ጌታ ጋር ያለው ግንኙነት ጤናማ ሊሆን አይችልም እና ብዙ መልእክቶች አሉት። ማህበራዊ ጉዳዮችን በሚመለከት፣ ስነ ምግባራትን በሚመለከት የተለያዩ ዘርፎች ብዙ ጠቃሚ እውቀቶች አሉበት።